የሚለካው በዜጎቿ ጤና ላይ ነው። በዚህ ረገድ የኢትዮጵያ መንግስት በጤናው ዘርፍ እያከናወናቸው ያሉ ስራዎች የሚደነቁና አበረታች ናቸው። የጤና አገልግሎቶችን ተደራሽ ለማድረግ የጤና ጥራትን ለማሻሻልና የህብረተሰቡን ጤና ለማሳደግ የተለያዩ ስራዎች እየተሰሩ ይገኛል። ልማት ግንባታ፣ የህክምና ቁሳቁሶች ማሟላት እንዲሁም የማህበረሰቡን ንጽህና መጠበቅ፣ የጤና አጠባበቅ ስርዓት ማሻሻል ወሳኝ ተግባራት ናቸው። የህብረተሰቡን ጤና ሊያሻሽሉ የሚችሉ ተግባራት ላይ መንግስት ትኩረት ሰጥቶ እየሰራ ሲሆን በበጀት ዓመቱ በጤናው ዘርፍ በርካታ ስራዎች ተሰርተዋል። የተሟላና ጥራት ያለው የህክምና አገልግሎት ለማህበረሰቡ ለመስጠት በዞኑ 6 የመጀመሪያ ደረጃ ሆስፒታሎች፣ 1 ኮምፕሬሄንሲቭ ሆስፒታልና 55 የሚሆኑ ጤና ጣቢያዎች የህክምና ተቋማት መስፋፋት ሰዎች ከመኖሪያ አካባቢያቸው ርቀው አገልግሎት ለማግኘት የሚገጥማቸውን ችግር ከመቀነሱም በላይ በጊዜ ባለመታከም የሚደርሱ የጤና ችግር የህክምና ተቋማትን ደረጃ በደረጃ ማሻሻልና ግብዓት በማሟላት ለተገልጋዩ ማህበረሰብ ቀልጣፋና ውጤታማ አገልግሎት ለመስጠት መንግስት፣ ባለሀብቱና መላው የማህበረሰብ ክፍሎች በቅንጅት እየሰሩ ነው። በዞኑ የሚገኙ እንደ ቋንጤ፣ አገናና ምሁር አክሊል የመጀመሪያ ደረጃ ሆስፒታሎች እንዲሁም ገደባኖ ጉታዘር ወለኔ ወረዳ የመሃል አምባ የመጀመሪያ ደረጃ ሆስፒታሎች የህክምና ቁሳቁስ እጥረት ችግሮችን በቅንጅት ለመቅረፍ ጥረት ተደርጓል። በእነዚህም ሆስፒታሎች የጨቅላ ህጻናት ህክምና፣ የላቦራቶሪ አገልግሎት፣ የሲቢሲ ማሽን፣ ኤክስሬ ማሽንና ጄኔሬተር ማህበረሰብ ፋርማሲዎችና ጤና ጣቢያዎች ለህዝብ ቀጥተኛና ቅርብ የጤና አገልግሎት የሚሰጡ ማዕከሎች ናቸው። ህጋዊና ጥራት ያላቸው መድኃኒቶችን በማቅረብ ህዝቡ ደህንነታቸው ከተረጋገጠ ምርቶች ጋር ግንኙነት እንዲኖሩ ያደርጋሉ። እነዚህ ፋርማሲዎች የማህበረሰቡን የመድኃኒት እጥረት በመቅረፍና በተመጣጣኝ ዋጋ በአንድ ማዕከል አገልግሎት እንዲያገኙ ያስችላሉ። በዞኑ የመድኃኒት አቅርቦት ውስንነትን ለመቅረፍ ባገና፣ ወልቂጤና ቦሌ ከተማ እንዲሁም በሌሎች አካባቢዎች የማህበረሰብ ፋርማሲዎች እየተገነቡና አገልግሎት መስጠት ጀምረዋል። ጤና ጣቢያዎች በተለይ በገጠርና በከተሞች ዳርቻ ለሚኖረው ህዝብ የጤና አገልግሎት በቀላሉ ተደራሽ እንዲሆን ትልቅ ሚና ይጫወታሉ። ከሆስፒታሎች በታች በመሆናቸው ለሰዎች ቅርብ ሲሆኑ ሰዎች ለቀላል ህመሞችና ጉዳቶች ሩቅ ቦታ ሳይጓዝ በአቅራቢያቸው ህክምና እንዲያገኙ ያስችላቸዋል። በጉራጌ ዞን የግልን ጨምሮ 55 ጤና ጣቢያዎች ለማህበረሰቡ አገልግሎት እየሰጡ ሲሆን በበጀት ዓመቱ 18 የሚሆኑ አልትራሳውንድ ማሽን ግዢ ተፈጽሟል። በተጨማሪም ወልቂጤ ከተማና ጤና ጣቢያ ሲቢሲ ማሽንና አልትራሳውንድ ገዝቶ አገልግሎት እየሰጠ ይገኛል። ጤና ጣቢያዎች የበሽታ ስርጭትን ለመግታት ቆሻሻ የጸዳ መንደር መፍጠር ለነዋሪዎች ጤና፣ ለአካባቢና ለኢኮኖሚ ከፍተኛ አስተዋጽኦ አለው። ንጹህ መንደር ሲኖር ሰዎች እንደ ወባ፣ ኮሌራና ተቅማጥ ከመሳሰሉ በንጽህና ጉድለት ተግባሩ የጉራጌ ዞን ጤና መምሪያ በጠቅላይ ሚኒስትሩ ዶክተር